ሰላም ጤና ይስጥልኝ። በዛሬው ቆይታችን እንግዲህ የማህፀን ካንሰር ወይም ዩትራይን ካንሰር ስለሚባለው የካንሰር አይነት እንወያያለን። በቀጣይ ቪዲዮ ደግሞ የማህፀን በር ካንሰር ወይም ሰርቫይካል ካንሰር ስለሚባለው ነው የምንወያየው። እስከ ፍጻሜ ድረስ አብራችሁን ቆዩ። ዛሬ እንግዲህ ስለ ማህፀን ካንሰር ምንነት፣ አጋላጭ ምክንያቶቹ ምን እንደሆኑ፣ ምን አይነት ምልክቶችን እንደሚያሳዩ፣ ደረጃዎቹ ከ1 እስከ 4 አሉ። እንደገናም ደግሞ ምርመራው ምን እንደሚመስል፣ ህክምናውና የመከላከያ ዘዴዎቹ ምን እንደሆኑ አጠቃላይ የሆነ መረጃ ሰጣችኋለሁ። ከምንነቱ ስንጀምር እንግዲህ የማህፀን ካንሰር የምንለው በማህፀን ውስጥ የሚከሰት የካንሰር አይነት ነው። ይህ እንግዲህ አደገኛ የሆነ እጢ ነው ማለት ነው። ይሄ የማህፀን ካንሰር ብዙውን ጊዜ እንግዲህ ብዙ አይነት ታይፖች አሉ። ከነሱም ኢንዶሜትሪያል ካንሰር የሚባለው ወይም ከማህፀን ከውስጠኛው ካለው ሽፋን ላይ የሚከሰት የሚገኝ የካንሰር አይነት በጣም ኮመን ነው፣ ወይም ያ ኢንዶሜትሪያል ካንሰር የምንለው ማለት ነው። አይነቶቹን ስናይ ሁለት አይነቶች እዚህ ጋር ተቀምጠውላችኋል። የኢንዶሜትሪያል ካንሰር የምንለው በ90% የማህፀን ካንሰርን የሚወክል የካንሰር አይነት ነው ማለት ነው። ያም እንግዲህ በውስጥ የማህፀን የውስጥ ሽፋን ላይ የሚከሰት መነሻው የውስጥ የማህፀን ሽፋን ወይም ኢንዶሜትሪየም የምንለው ነው። በጣም የተለመደ ነው። ያም እንግዲህ 90% ስለሆነ ማለት ነው የማህፀን ካንሰሮች ውስጥ 90% እና ከዛም በላይ የሆነው የካንሰር አይነት የኢንዶሜትሪያል ካንሰር ነው። ብዙውን ጊዜ በደም መፍሰስ ምክንያት ነው የሚከሰተው። ያ ማለት እንግዲህ የወር አበባ ማየት አብዛኛው ሴቶች የወር አበባ ማየት ካቆሙ በኋላ ወይም ካረጡ በኋላ ደም በሚፈሳቸው ሰዓት ላይ የዛኔ በሚመረመሩበት ሰዓት ነው ይህ የካንሰር አይነት የሚታወቀው ማለት ነው። ሁለተኛው አይነት ደግሞ የማህፀን ሳርኮማ የምንለው አለ። አልፎ አልፎ ነው የሚከሰተው፣ በብዛት አይከሰትም። ግን ሲከሰት ደግሞ የመነሻ ቦታ የማህፀን ጡንቻዎች ወይም ግድግዳዎች ውስጥ ነው የሚከሰተው እና እንደገናም ደግሞ ኮኔክቲቭ ቲሹዎቹ ላይ ነው የሚነሳው ማለት ነው። ይበልጥ በጣም አስፈሪ የሆነ የማህፀን ካንሰር አይነት ነው። ያ ማለት እንግዲህ ወደፊት በጣም ጥሩ ውጤት የሌለው እና ለሞት የሚዳርግ የማህፀን ካንሰር አይነት ነው ማለት ነው። ይህ ከተከሰተ ማለት ነው። እንደ ሊዮማዮሳርኮማ እና ኢንዶሜትሪያል ስትሮማል ሳርኮማ የሚባሉ በውስጡ ያካትታል ማለት ነው። የማህፀን ሳርኮማ ማለት ነው ሁለተኛው አይነት። አንደኛው ግን የኢንዶሜትሪያል ካንሰር ነው። በጣም ኮመን የሆነው በውስጠኛው የኢንዶሜትሪየም ወይም በማህፀን የውስጠኛው ሽፋን ላይ የሚከሰት ነው ማለት ነው። ምን አይነት አጋላጭ ምክንያቶች አሉት የሚለውን ስናይ እንግዲህ ለብዙ ጊዜ ለኤስትሮጅን ሆርሞን የመጋለጥ እድል ያላቸው ሰዎች ወይም ተጋላጭነት ያላቸው ሴቶች ለዚህ የማህፀን ካንሰር አይነት የመያዝ እድላቸው በጣም ከፍተኛ ነው። ለምሳሌ የወር አበባ ቀደም ብሎ የሚጀምር ከሆነ early menarche እንለዋለን፣ ወይም ዘግይቶ የሚያቆም ከሆነ ሌት ሜኖፖዝ እንለዋለን። በዚህ ጊዜ የሚከሰት ከሆነ ለብዙ ኤስትሮጅን ለብዙ አመታት ለኤስትሮጅን የመጋለጥ እድሉ ከፍተኛ ነው ማለት ነው ማህፀን። ስለዚህ በዚህም የተነሳ ለማህፀን ካንሰር የመያዝ እድላቸው በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ ከፍተኛ የሆነ ውፍረት ወይም የቦዲ ማሳቸው በጣም ከፍተኛ የሆነ ያ ማለት እንግዲህ በቦርጭ ያላቸው ሰዎች የሰውነት የስብ መጠን በጣም ከፍተኛ ከሆነ ለዚሁ ለኤስትሮጅን እንዲመረት በጣም ያደርጋል። በዚህም የተነሳ ለነዚህ ለካንሰሮች የመጋለጥ እድላቸው እንደገናም ደግሞ ለደም ግፊት በሽታ ለስኳር በሽታ የመጋለጥ እድላቸው በጣም ከፍተኛ የሚያደርግ ሁኔታ ነው ማለት ነው። ከፍተኛ የሰውነት ክብደት ማለት ነው። ሌላኛው ደግሞ የስኳር በሽታ እንደዚሁ የመጋለጥ እድሉን በጣም ከፍተኛ ያደርጋል። የደም ግፊት በሽታም እንደዚሁ ለማህፀን ካንሰር የመጋለጥ እድላችንን ከፍተኛ ያደርጋል ማለት ነው። ሌላኛው ደግሞ ልጅ አለመውለድ ወይም አለማርገዝ እንደዚሁ ወይም ኑሊፓረስ የምንላቸው ማለት ነው። ኒውሊፓሪቲ ለማህፀን ካንሰር የመጋለጥ እድላችንን በጣም ከፍተኛ ያደርገዋል ማለት ነው። ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ወይም ፒኮስ የምንለው ሁኔታም እንደዚሁ ለማህፀን ካንሰር የመጋለጥ እድላችንን በጣም ከፍተኛ ያደርጋል ማለት ነው። ሌላኛው ለጡት ካንሰር ተብሎ የሚወሰደው እነዚህ ታሞክሲፊን የተባሉ መድኃኒቶች አሉ። እነሱን በብዛት የሚጠቀሙ ሰዎች ደግሞ እንደዚሁ ለዩትራይን ካንሰር የመጋለጥ እድላቸው በጣም ከፍተኛ ነው። ሌላኛው የቤተሰብ ታሪክ ያለባቸው ሰዎች እንደ ሊንክ ሲንድሮም ያለባቸው ሰዎች ከእናት ወይም ከእናት ወደ ልጅ የመተላለፍ ወደ ሴት ልጅ የመተላለፍ እድላቸው በጣም ከፍተኛ ነው። ስለዚህ በጄኔቲክ ሊተላለፍ ይችላል ማለት ነው። በቤተሰብ ታሪክ ምክንያት ሊተላለፍ ይችላል ማለት ነው። ስለዚህ እነዚህ አጋላጭ ምክንያቶቹ ናቸው የማህፀን ካንሰር ማለት ነው። ሌላኛው ምልክቶቹ ምንድናቸው? አንደኛ ከማረጥ በፊት ወይም የወር አበባ ከማቆም በኋላ ካቆመ በኋላ በማህፀን በኩል የሚወጣ ደም ፈሳሽ ካለ ይህ ለመመርመር ያስፈልጋል ማለት ነው።
ነው ለኢንዶሜትሪያል ካንሰር ወይም ለማህፀን ካንሰር የመጋለጥ እድል አለው ወይም ሊሆን ይችላል በሚል መመርመር ያስፈልጋል ማለት ነው። ሌላኛው ደግሞ የወር አበባቸው ያላቆሙ ሴቶች እና ያላረጡ ሴቶች ላይ ደግሞ እንደዚሁ በወር አበባቸው መካከል ላይ አንዴ ከተከሰተ በኋላ ቀጣይ ወሩን ጠብቆ ሳይሆን በመሃል ሊከሰት ይችላል። አብኖርማል የሆነ ዩትራይን ብሊዲንግ ሊሆን ይችላል ማለት ነው። ስለዚህ በወር አበባዎች መካከል ደም ሊደማ ይችላል። እንደገናም ደግሞ አንዴ የወር አበባ ከተከሰተ በኋላ እየደማ ለብዙ ጊዜ ሊቆይ ይችላል ማለት ነው። እነዚህ አብኖርማል ዩትራይን ብሊዲንግ የሆኑ ካዩ እንደዚሁ መመርመር ያስፈልጋል ማለት ነው። ሌላኛው ደግሞ የዳሌ አካባቢ ህመም ሊሰማቸው ይችላል። ብዙ ሰዎች እነዚህ ፐልቪክ ኤሪያ አካባቢ ያለው የአጥንት ህመም ሊኖር ይችላል። የጀርባ የወገብ ህመም ሊሰማቸው ይችላል ማለት ነው። የሆድ መነፋትም እንደዚሁ ሊያጋጥማቸው ይችላል ማለት ነው። አብዛኞቹ ሰዎች ክብደት መቀነስ፣ ያልታሰበ ክብደት መቀነስ ሊኖር ይችላል ማለት ነው። በካንሰር የተነሳ ካንሰር ብዙ ካሎሪ ካንሰር ሴሎች እነዚህ ብዙ ካሎሪ ስለሚጠቀሙ ላልታቀደ የክብደት መቀነስ ሊጋለጡ ይችላሉ ማለት ነው። ሌላኛው ደግሞ የድካም ስሜትና ከደም ማነስ ጋር የተገናኘ ስሜቶች ሊሰማቸው ይችላል ማለት ነው። በማህፀን በኩል ብዙ ደም ስለሚፈስ በዚህ ደም መፍሰስ የተነሳ ደም ማነስ ሊከሰት ይችላል ማለት ነው። አንድ ነገር በጣም በእርግጠኝነት ማወቅ ያለባቸው ነገር አንድ ሴት ካረጠች በኋላ ማለት ወር አበባ ማየት ካቆመች በኋላ የሚከሰት ከሆነ በማህፀን በኩል ደም የሚመጣ ከሆነ ሌላ አማራጮችና ሌላ እንትኖች ካልተረጋገጡ በስተቀር ያ እንደ የካንሰር ሊሆን ይችላል ብሎ በጣም መጠራጠር ያስፈልጋል ማለት ነው። ስለዚህ አንድ ሴት ካረጠች በኋላ ወይም የወር አበባ ማየት ካቆመች በኋላ በማህፀኗ በኩል ደም መፍሰስ ከጀመረ በጣም መጠራጠር ያስፈልጋል። የማህፀን ካንሰር ሊሆን ስለሚችል ማለት ነው። ደረጃዎቹን ስናይ እንግዲህ የተቀመጡልን 4 ደረጃዎች አሉ የማህፀን ካንሰር። አንደኛው ደረጃ 1 እንለዋለን። ደረጃ 1 የምንለው እንግዲህ የማህፀን ውስጥና እዛው ጡንቻዎቹ ላይ ሊሆን ይችላል ወይም ኢንዶሜትሪየሙ ላይ ሊሆን ይችላል ማለት ነው። ወይም ሳርኮማ ወይም የኢንዶሜትሪያል ካንሰር ሊሆን ይችላል። እዛው ማህፀን ውስጥ ብቻ የሚገኝ የካንሰር አይነት ከሆነ ደረጃ 1 እንለዋለን። ደረጃ 2 የምንለው ደግሞ ሰርቪክሱን ወይም የማህፀን መውጫ በሩን የማህፀን በርን እዛ አካባቢ ደግሞ ተሰራጭቶ ካለ እሱንም አፌክት ካደረገው ደረጃ 2 እንለዋለን። ግን በአካባቢው ደግሞ ተሰራጭቶ ሁለቱንም ይውላችሁ የማህፀንንም የማህፀን በርንም እንደገናም ደግሞ በአካባቢው እነዚህ የሚገኙ ንፍፊት የምንላቸው ሊምፍ ኖዶች አሉ። እንቁልቲ ወይም እንቁላል የሚያመርተው የማህፀን ፓርት አለ። እነሱንም እንደገናም ደግሞ የእንቁላል ማምረቻው ከማህፀን ጋር የሚያገናኙ ቱቦ አለ። እነዚህ ፋሎፒያን ቲዩቦች እዛ አካባቢ ተሰራጭቶ የሚገኝ ከሆነ ያንን ስቴጅ 3 ወይም ደረጃ 3 እንለዋለን። ደረጃ 4 የምንለው ደግሞ ወደ ተለያዩ የሰውነቶቻችን ክፍሎች ወደ ሩቅ ስርጭት በሚኖረው ጊዜ ማለት ነው። ወደ አንጀቶቻችን ሊሆን ይችላል፣ ወደ ሳምባዎች ሊሆን ይችላሉ፣ እንደገና ወደ ሽንት ፊኛ ተሰራጭቶ የሚገኝ ከሆነ ያንን ደረጃ 4 እንለዋለን ማለት ነው። ስለዚህ ደረጃው በጨመረ ቁጥር ለማከም በጣም እየከበደ የሚመጣ የሁኔታ ነው ማለት ነው። የካንሰር ሁኔታ ነው ማለት ነው። ስለዚህ እንደ ፕሮግኖሲስ ወይም እንደ ትንበያ ስናየው early ከተገኘ ወይም ገና ሳይሰራጭ ወዲያው በጊዜ ከተገኘ አሪፍ የሆነ ውጤት ያለው አሪፍ የሆነ ፕሮግኖሲስ ያለው ነው። እንደገና ደግሞ ደረጃ 1 ከሆነ ከ80 እስከ 90% የ5 ዓመት የመዳን እድላቸው በጣም ከፍተኛ ይሆናል ማለት ነው። ሌላኛው ግን እነዚህ የማህፀን ሳርኮማ ከሆነ ደግሞ በጣም ውስጥ የማህፀን ጡንቻ ውስጥ ኢምቤድድ ሆኖ የሚገኝ ከሆነ ደግሞ በጣም ትንበያው ፕሮግኖሲሱ በጣም ፑር የሆነ ይመጣል ማለት ነው። ስለዚህ እነዚህ 4 የሆኑ የማህፀን ካንሰር ደረጃዎች አሉ ማለት ነው። እንዴት አድርገን ነው የምንመረምረው ስንል እንግዲህ በዋነኛነት የምንመረምረው ትራንስቫጂናል አልትራሳውንድ ነው። በማህፀን በኩል የሚገባ የአልትራሳውንድ አለ። ያም እንግዲህ ቦታውን የት ቦታ እንዳለ እንደገና መጠኑን ልናቅ እንችላለን በዛ ማለት ነው። ሌላኛው ደግሞ የኢንዶሜትሪያል ቲክኒንግ የምንለው አለ። ወይም የኢንዶሜትሪያል ቲክነሱ ከ4 ሚሊሜትር በላይ የሚሆን ከሆነ ያንን መጠርጠር ያስፈልጋል ማለት ነው። በተለይም ደግሞ የወር አበባ ማየት ካቆሙ ሰዎች ላይ እንደዚህ አይነት ምልክቶች የሚታ
የሚታይ ከሆነ በጣም መጠርጠር ያስፈልጋል ማለት ነው። ሌላኛው ደግሞ በጣም ጎልድ ስታንዳርድ የምርመራ አይነታችን ወይም ኢንቨስቲጌሽናችን ኢንዶሜትሪያል ባዮፕሲ የምንለው ነው። ኢንዶሜትሪያል ባዮፕሲ የምንለው እንግዲህ ከኢንዶሜትሪየሙ ወይም ከማህፀን በውስጠኛው ላይኒንግ ውስጥ ሳምፕል ይወሰድና ትንሽ ከዛ በኋላ ይመረመራል። ያም እንግዲህ ካንሰር የሚያመለክት ከሆነ የካንሰር መድኃኒት መጀመር ያስፈልጋል ማለት ነው። ስለዚህ ኢንዶሜትሪያል ባዮፕሲያችን በጣም አስፈላጊ ነው ማለት ነው። ሌላኛው ደግሞ ደረጃውን ለማወቅና የደረጃውን ለማውጣት ለምሳሌ ቅድም 4 ደረጃዎች አሉ አይደል? ደረጃ 1፣ ደረጃ 2፣ ደረጃ 3 እና 4 እነሱን ለማወቅ ደግሞ ኤምአርአይ ወይም ሲቲ ስካን ልናስነሳ እንችላለን ማለት ነው። ፐልቪክ ኤምአርአይ እና ፐልቪክ ሲቲ ስካን ማለት ነው። ስለዚህ እነዚህን በማድረግ የኢንዶሜትሪያል ወይም የማህፀን ካንሰርን ልንመረምር እንችላለን ማለት ነው። ህክምናው ምን ይመስላል የምንለውን ስናይ እንግዲህ ብዙ ጊዜ የቀዶ ህክምና ነው የምናደርግላቸው። የቀዶ ህክምና የዋነኛው የህክምና አይነት ነው ማለት ነው። የማህፀን ካንሰር ብዙ ጊዜ የሚደረገው ቶታል ሂስቴሬክቶሚ ነው ዊዝ ባይላተራል ሳልፒንጂዮ ኦፎሬክቶሚ የምንለው አለ። ስለዚህ ማህፀን ሙሉን እስከ ሰርቪክሱን ጨምሮ ማለት ነው ማህፀን ሙሉን እንደገናም ደግሞ ይሄ ፋሎፒያን ቲዩቦቹን እና አንድ ላይ እንቁልጤዎቹን እነዚህ እንትን ብሎ አንድ ላይ በሰርጀሪ በቀዶ ህክምና ማስወጣት ማለት ነው። ሌላኛው ደግሞ አንዳንድ ጊዜ ወደ ንፍፊቶችም ደግሞ ተዘዋውሮ ከሆነ እነዚህ ሊምፍ ኖዶችን ወይም ንፍፊቶችን አንድ ላይ ልናስወጣ እንችላለን ማለት ነው። እነዚህ አጁቨንት ቴራፒዎች አሉ። አጁቨንት ህክምናዎች ተጨማሪ ህክምናዎች ማለት ልክ እንደ ራዲዮ ቴራፒ፣ የጨረር ቴራፒ፣ የኬሞቴራፒ እና የሆርሞናል ቴራፒ ወይም ህክምናዎች ሊኖሩ ይችላሉ ማለት ነው። ስለዚህ የጨረር ቴራፒ የሚያስፈልጋቸው በጣም ዝቅተኛና በጣም አስፈሪ ካልሆኑ፣ ሌሎቹ ደግሞ ኬሞቴራፒ ደግሞ በጣም ኃይለኛና አግሬሲቭ የሆኑ የካንሰር አይነቶች ከሆኑ ኬሞቴራፒ ሊያስፈልጋቸው ይችላል ማለት ነው። እንደዚህ ያደረግን ሊታከሙ ይችላሉ ማለት ነው በዶክተር። ሌላ እንደ ተጨማሪ ደግሞ መከላከያ መንገዶችና ራሳችሁን ደግሞ ፕሪቬንት እንዴት እናደርጋለን እንዴት እንከላከላለን የሚለውን ስናይ የሰውነት ክብደትን መቆጣጠር ነው። በእንደዚህ በጣም የሰውነት ስብን መቀነስ ያስፈልጋል ማለት ነው። ሌላኛው ደግሞ መደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። በሳምንት አትሊስት 5 ቀን ብናደርግና በቀን ደግሞ 2 እስከ 30 ደቂቃ ብናደርግ አስፈላጊ አሪፍ ነው። አሪፍ የሆነ የአካል ብቃት እንቅስቃሴ ልናደርግ እንችላለን ማለት ነው። ሌላኛው ደግሞ ጤናማ የሆኑ ምግቦችን መመገብ ያስፈልጋል። እነዚህ ብዙ ጊዜ ከፋብሪካ ተቀነባብሮ የወጡትን ምግቦች አስወግደን እኛ መመገብ ያለብን ናቹራል የሆኑ ምግቦችን ከአኒማል ፕሮዳክቶች ከእንስሳቶችም እንደገናም ደግሞ ከእጽዋቶችም አቀላቅለን መጠቀም ያስፈልጋል ማለት ነው ጤናማ ምግቦችን። ሌላኛው ደግሞ የስኳር መጠንን መቆጣጠር ያስፈልጋል። የደም ግፊት መጠንን እንደዚሁ መቆጣጠር ያስፈልጋል። ሌላኛው ደግሞ ያልተለመዱ እነዚህ የደም መፍሰስ አይነት ሲሆኑ እነዚህ አብኖርማል የሆነ ዩትራይን ብሊዲንጎች ወይም ከማህፀን የሚወጡ ያልተለመዱ ከወር አበባ የተለየ ማለት ነው ከማህፀን የሚወጣ ደም ካለ ቶሎ ሄደው መመርመር ያስፈልጋል ማለት ነው። ስለዚህ የሚወጣው የደም አይነት ማለት ነው አንደኛ ጊዜውን ጠብቆ ማይሆን ከሆነ አብኖርማል ከሆነ እንደገናም ደግሞ መጠኑ በጣም እየጨመረ ህመም ካለበት እንደገናም ደግሞ የፐልቪክ ፔን ወይም ይሄ የዳሌ አካባቢ ህመም የሚሰማው ከሆነ የጀርባ ህመምን እንደዚሁ አንድ ላይ ይዞ ከመጣ መመርመር ያስፈልጋል ማለት ነው። ሌላኛው ከፍተኛ ተጋላጭነት ያላቸው ቤተሰቦች ስፔሻሊ ደግሞ እናት በዚህ ህመም ተይዘው ከሆነ ልጆችም እንደዚሁ ስክሪን መደረግ አለባቸው። ለጄኔቲካሊ ስክሪን መደረግ አለባቸው፣ መመርመር አለባቸው ማለት ነው። ሌላኛው ግን ያው በመደበኛ የሆነ የሐኪም ክትትል ሊያስፈልግ ይችላል ማለት ነው። በየ6 ወር ሊሆን ይችላል፣ በየአመቱ ሊሆን ይችላል። እንደዚሁ እንደገናም ደግሞ አንዳንድ ወጣ ያሉ ምልክቶችን የሚያዩ ከሆነ እንደዚሁ መከታተልና ከሐኪም ጋር ጥሩ የሆነ ክትትል ሊያስፈልጎት ይችላል ማለት ነው። ስለዚህ እነዚህ የሚያደርጉ ከሆነ እርስዎ መከላከል ይችላሉ። እንደገና ደግሞ ከተያዙም ደግሞ ቀደም ብለው ቶሎ ብለው መፍትሄ ሊያገኙ ይችላሉ ማለት ነው። በቆየ ቁጥር በጣም መጥፎ የሆነ ስለሚሄድ ቶሎ early ትሪት የሚያደርጉት ከሆነ ቶሎ early የሚታከም ከሆነ በጣም ቶሎ አሪፍ የሆነ ሪስፖንስ ይኖራል ማለት ነው። ስለዚህ ፕሮግኖሲሱም የሚመጣው ውጤት አሪፍ ይሆናል ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የነበረው የጤና ርዕስ ይሄንን ይመስል ነበረ። ላይክ ሼር አድርጉ። እንደገናም ደግሞ በቀጣይ የማህፀን በር ካንሰር ላይ ቪዲዮ ሰራላችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ላይክ ሼር ሰብስክራይብ አድርጉ። አመሰግናለሁ። ደህና ዋሉ።